ሰላም የአምሃሪክ ቴክ አካዳሚ ቤተሰቦች እንኳን ወደ ሁለተኛው የተግባር ልምምድ በሰላም መጣችሁ። እኔ አቤኔዘር ነኝ። ዛሬ በክፍል 2 በቲዮሪ ክላሳችን ላይ ስለ ማዘርቦርድ ክፍሎች ስንማር ነበር። ስለዚህ በዚህኛው ክፍል ደግሞ በላብ ክፍለ ጊዜያችን ፕራክቲካሊ እያንዳንዱን የማዘርቦርድ ክፍል እያንዳንዱን እናያለን። ከራም እያንዳንዱን ጨምሮ ኩለር ክፍሎችን፣ ፋን ክፍሎችን፣ ሲፒዩ ምንላቸውን እያንዳንዱን እየነቀልን እየሰካን አንድ በአንድ ለየብቻ እንመለከታቸዋለን። ቪዲዮአችንን ከመጀመራችን በፊት እንደ ሁልጊዜው ቪዲዮውን ላይክ በማድረግ ስራችንን እንድትደግፉ እየጠየቀን ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወሉን ምልክት እንድትጫኑ እንጠይቃለን። በቀጥታ ወደ ላብ ክላሳችን እናልፋለን። እሺ፣ ይሄ በባለፈው ክፍል እንደተመለከትነው የፋናችን ክፍል ነው። ፋናችን የሚገኘው ፓርት ፋናችን ነው። ስንከፍተው ማየት እንችላለን። እቺን ነቅለናል፣ ለብቻ እናያለን። እዚህ ጋር ሶኬት አለ፣ ኬብል አለ። ይሄ ኬብል ፒቱ ኬብሉ የዚህ የፓወር ስቴሽኑ ነው። አሁን የዚች የፋናችንን ብቻ ለማግኘት ልክ እዚች ጋር ትታያለች። እቺ ኬብል ማለት የፋን ሲስተሙ ኬብል ነው። ፋናችንን እናገኝበት ኬብል ነው ማለት ነው። እንትን ለማለት እዚች ጋር ቀርቅረው ያዙታሉ። እነሱን ከፍ አድርገን ማውጣት ይኖርብናል ማለት ነው። ፋናችንን ፋን ሲስተሙን ለማግኘት ማለት ነው። በዚህ መሰረት እንደዚህ አድርገን አዋራ በጣም ጠጥቷል። ይሄን ታርገን ምናምን እናስገባለን። እዚህ ጋር ሞዴል ታይፑ ምናምን አለ። በጣም ኦልድ ሞዴል ነው። እስቲ ስለሱም እናያለን ማለት ነው። ይሄ ክዳኑ ነው። ይሄ ግሪን ፓርቱ በአዋራ እንዳይጎዳ ምናምን የሚከላከልልን ፓርት ነው ማለት ነው። እሺ፣ ሌላኛው ፋናችንን ከዚህ ጋር አውጥተናል። በመቀጠል የምናየው እቺ ነገር አለች። ከዚች በታች ነው እቺኛው አለች። ከዚች በታች ነው ሲፒዩ የሚገኘው ማለት ነው። ሴንትራል ፕሮሰሰራችን የሚገኘው ማለት ነው። ስለዚህ ይሄ ምንድን ነው? ይሄ በሌላኛው ስሙ ኖርማል አሁን አማሪክ ቃሉን እንዲህ ብዬ ባልነግራችሁም ስሙ ሂት ሲንክ ይባላል። ሂት ሲንክ ይባላል። በዋነኝነት አገልግሎቱ ከሲፒዩ በሚገልበት ጊዜ ወይንም በሚሞቅበት ጊዜ ሙቀቱን ወደ ራሱ ይስብና እዚህ ጋር ፋን አለ። ፋኑ ደግሞ ይሄን ያቀዘቅዘዋል። ከዛ ሙቀቱን ያስወግዳል ነው። አንድ ስራው የሲፒዩ ላይ የነበረውን ሙቀት ወደ ራሱ አብዞርቭ በማድረግ በዚህ በፋን ሲስተሙ በኩል ማውጣት ነው። ዲስ አልሙኒየም ሜታል ነው። እንዴት ነው የምናወጣው? እዚች ጋር እቺን ሳብ በማድረግ ወደ ላይ እናወጣታለን ማለት ነው። ይሄን ይመስላል። ልክ ሲፒያችን የተቀመጠችበት ቦታ አለው ማለት ነው። አልሙኒየም ነው። ውስጡ ክፍት ነው። እንደምናየው የሆነ ዘርዛራ ነገር ነው። ይሄስ አልሙኒየም ከሎታችን ነው። ይሄንም ማስተን በኋላ ለብቻ ቲቶር እናያለን። እንትናችን ላይ አለ። እሺ፣ እዚህ ጋር እንደምንመለከተው እቺኛዋ ሲፒዩ ያለችበት ቦታ ነው። እንዴት ነው መንከፍታት? እንዴት መክፈት እንችላለን የሚለውን ለማየት እቺ ፕረስ ምናረጋት አለች። እቺን ወደ ታች ዝቅ እናረግና ወደዚህ ወደ ውስጥ እንሰባታለን ማለት ነው። ከዛ በሩ ተከፈተ ማለት ነው። ደን ይሄን ወደ ላይ ከፍ ስናደርገው ሲፒዩአችን እዚች ጋር አለች። እቺኛዋ ሲፒዩአችን ናት ማለት ነው። ሲፒዩአችን ናት። ከሰርገን እንነቅለዋለን። ሌላኛው የምንመለከተው ስለ ተርማል ፔስት ነው። ተርማል ፔስት ምንለው ይህ ነው። በአብዛኛው ሲፒዩአችን ነው። የኮምፒውተራችን አናት ላይ ተቀብታ የምትቀባ ነገር ናት። በብዛት
በሂት ሲንካችን እና በሲፒዩችን ታገናኘው ፓርት ነው። በተለምዶ በሂት ሲንካችን እና በሲፒዩ መካከል በጣም ቲኒ ኤር ጋፕ አለች፣ ክፍተት አለች ማለት ነው። እና በተለምዶ ምን ተብሎ እነ ፊዚክስ ላይ ምናምን ስናይ አየር ሂትን የማስተላለፍ እንትኑ ያው ያን ያህል ከፍተኛ አይደለም፣ ዝቅተኛ ነው፣ ሞር አይደለም። አዋራ ምናምን እንትን ካለው ያስተላልፋል ሙቀቱን፣ ግን ከፍተኛ የማስተላለፍ ሙቀት እንትን አቅም የለውም። በዛ ምክንያት እቺ ተርማል ፔስቷ አስፈልገሽ ማለት ነው። በሲፒዩ እና በሂት ሲንኩ መካከል ባለው ክፍተት ስላለች ያችን ክፍተት ሞር ሂት በደንብ እንዲተላለፍ ታደርጋለች ማለት ነው። ኮምፒውተራችን ላይ ተርማል ፔስት ከሌለ፣ ተርማል ፔስት ካልተቀባ ወይም ተርማል ፔስት እጥረት ካለ የሲፒዩ ቴምፕሬቸር በጣም ከፍተኛ ይሆናል። ኮምፒውተራችን በጣም ስንጠቀመው ሙቀቱ በጣም ከፍተኛ ይሆናል። ኮምፒውተራችን በጣም ስሎ መሆን ይጀምራል። አውቶማቲካሊ ሲስተም ሽዳውን ቶሎ ማድረግ ይጀምራል ማለት ነው። ያስፈልገናል ተርማል ፔስት። በአብዛኛው ተርማል ፔስታችን ወይ ግሬ ሊሆን ይችላል ወይ ዋይት ከለር ሊሆን ይችላል። በሲልቨሮች አሉ። አንዳንድ ጊዜ ብሉ እና ፒንክ ከለሮችም አሉ። እንደየእንትናቸው ይለያያሉ። በአብዛኛው ሲፒዩችን ለማቀዝቀዝ ከአገልግሎታቸው ሲሆን በብዛት ከ2 ዓመት እስከ 5 ዓመት ባሉ ሬንጅ ውስጥ በየጊዜው መቀያየር መቻል አለብን። ከ2 ዓመት እስከ 5 ዓመታችን ኮምፒውተሩን እንደምንጠቀመው አጠቃቀማችን ልክ በየጊዜው ሽፍት ማድረግ አለብን ማለት ነው። ተርማል ፔስት ያቺ ነው ጥቅሙ። እሺ ሌላኛው የምንመለከተው በዚህ ቪዲዮ ራም ስሎታችንን ነው የምንመለከተው። ራማችን ለማዘር ቦርዳችን ውስጥ የቱ ጋር ነው የሚገኘው? እዚህ ጋር የምንመለከተው 2 የተሰኩ እንትኖች አሉ ማለት ነው። እንዴት ነው የምንከፍተው? ቺን ወደ ታች ሳብ በማድረግ በዚህ በኩል ወደዚህ ፕረስ በማድረግ ራማችንን ማግኘት ችለናል ማለት ነው። እዚህ ጋር ስላለው ስለ እያንዳንዱ ነገር በራም ቪዲዮ ላይ ስለምሰራ እሱ ላይ መመልከት እንችላለን ማለት ነው። ይሄ ራማችን ነው። 2 ራም ነው። አይ ቲንክ 2 ጂቢዎች መሰለኝ አጠቃላይ ፎርም የተደረጉት 512 ሜጋባይት እና ይሄ 512 ሜጋባይት ነው። ያው ትንሽ ነው በሳይዝ ደረጃ። ይሄም እንደዛ መሰለኝ 512 ማለት ነው። ዲስ ማለት 1 ጂቢ ራም ማለት ነው። እዚህ ጋር የተሰካ ያው አፕግሬድ ማድረግ ስንፈልግ ያው እንደዚህ አይነት በዚህ ቁጥር ሌላ ገዝተን እዚህ ላይ መሰካት እንችላለን ማለት ነው። ልክ እዚች ውስጥ መስመሯ ውስጥ ቀጥታ ውስጥን እንሰካለን ማለት ነው። እዚህ አድርገን እንሰካለን። ኦኬ ነጭ ውስጥ እዚህ ውስጥ ሳይሆን እዚች ነጭ ውስጥ ነው የምንሰካው። እዚህ በኩል ነው። በዚህ መሰረት እንሰካለን። እቺንም ልክ በተመሳሳይ እንደዚህ አዙረን በዚህ መልክ እንሰካዋለን ማለት ነው።
በዚህ መሰረት ራማችንን እዚህ ጋር እናገኛለን። ይሄ እችኛው ይሄ ራም ነው፣ ራንደም አክሰስ ሜሞሪ የምንለው ወይንም ጊዜያዊ ልክ ኮምፒውተራችን ፕሮሰስ በሚያደርግበት ጊዜ አጠቃላይ ፋይሎችን እዚህ ውስጥ ነው የሚቀመጡት። ልክ ሸትዳውን ሲደረግ አንድ ላይ ይወጣል ማለት ነው። ሌላኛው የምንመለከተው ምንድን ነው? እዚህ ጋር ባለፈው ቪዲዮ ላይ በጥቂቱ ተመልክተናል። ይሄ የፒሲ ሃርድ ዲስክ ነው የተጠቀምነው። ፒሲ ሃርድ ዲስክ ነው የተጠቀምነው። ይህን ተጠቅመን ይሄ ደግሞ ስቶሬጃችን ነው። ዋናው ስቶሬጃችን 512 ነው የሚለው 500 ጂቢ ማለት ነው የሚይዝልን። እዚህ ጋር ኬብል አለን። ይሄ ኬብል ፒሲያችንን ለማገናኘት የተጠቀምነው የፒሲ እንትን ለመጠቀም የተጠቀምነው የኬብል አይነት ነው ማለት ነው። ልክ እንደ ሃርድ ዲስክ ሳይሆን ይለያል ማለት ነው። እዚች ጋር ናት መሰኪያዋ። መሰኪያዋ ከዚች መሰኪያ ተቀብለን እዚህ ላይ ሰክተነዋል ማለት ነው። ለየብቻ ይሄን ስናይ እናየዋለን፣ ለየብቻ ማለት ነው። እሺ ሌላኛው የምንመለከተው ፓወር ስቴሽናችንን የምንመለከተው ማለት ነው። ይሄን ፓወር ስቴሽን እንዴት ነው የምንነቅለው? በመጀመሪያ ማዘር ቦርዳችን አጠቃላይ ፓወር የሚያገኘው ከዚህ ብሎክ ውስጥ ነው ማለት ከዚህ ውስጥ ነው ፓወር የሚያገኘው። ይሄ ደግሞ ኃይል የሚያገኘው እዚህ ጋር ባለው ሶኬት መሰረት ቀጥታ ከሶኬታችን ኢነርጂ ውስጥና ይሄ ደግሞ በምን በኩል ነው ፓወር የሚያስተላልፈው? ያው እዚህ ጋር ማዘር ቦርዳችን ቀጥታ የተሰካ ከምናችን ነው የመጣ ከዚህ የመጣ ቀጥታ የመጣ ፓወር ኬብል አለ። ስለዚህ ማዘር እንትናችን ፓወር ሰፕላይችን ለመቀል መጀመሪያ ቼን እንነቅላለን ማለት ነው። እንደዚህ ስንሰካት እዚህ ጋር በደንብ እንዲታይ ስንሰካ ማዘር ቦርዳችን ተገናኝቷል ማለት ነው። ይህን ስነቀል ነቅል ይባላል። እንዴት ነው ሙሉ በሙሉ መነቅለው የሚለውን ለማየት መጀመሪያ ከኋላ ላይ የታሰሩ ብሎኖች አሉ። እዚህ ጋር 3 ብሎኖች አሉ። እነሱ እነቅላቸዋለን ማለት ነው። ከዛ በኋላ ያው ዝም ብሎ አይነቀልም። እዚች ጋር ፕረስ ምናረጋታለች። እቺን ፕረስ አድርገን ይሄን ወደ ኋላ እንስበዋለን ማለት ነው። ስለዚህ እቺን ፕረስ አድርገናት እቺን ወደ ኋላ በዚህ መሰረት እንስበዋለን ማለት ነው። ይሄ አጠቃላይ ምንድነው እንትናችን ነው። እዚህ ጋር ያነቀልነው ሶኬት አለ። ሶኬቶችን መንቀል ይኖርብናል። እሺ እዚህ ጋር መንቀል ያለብን ኬብል አለች። ይሄ ኬብል ሌላኛው ወደ ከፓወር ከማዘር ቦርዳችን ጋር የተገናኘ ኬብል አለ። እቺን ለመንቀል እቺን ወደ ላይ ፕረስ በማድረግ እቺን ወደ ላይ ፕረስ በማድረግ እንነቅላታለን ማለት ነው። እዚህ ጋር ሌላ መነቀል ያለበት ወደዚህ ያለፈ ኬብሎች አሉ። እነሱን ሎክ እዚህ ጋር ከሃርድ ዲስካችን ጋር የተገናኘ ኬብል አለን። እዚህ ውስጥ የተገናኙ ኬብሎች አሉ። እነዚህ ኢነርጂ ወይንም ፓወር የሚያገኙበት ከነዚህ ነው ማለት ነው። በዚህ ኬብል መሰረት ወደዚህ ፓወር ይመጣል። እሱን እንነቅለዋለን። እሺ በመቀጠል እዚች ጋር P9 የተባለውን ኬብል እዚህ ጋር እንገልጻለን። እዚህ ጋር የተገናኘ ኬብል አለ። እሱን እንነቅላለን። እዚህ ውስጥ ላይም ሌላ ኬብል አለች። እሱን ሰብ አድርገን ሌላ የምትቀረው እቺ ኬብል ናት። እቺን ኬብል ከነቀልን በኋላ ሙሉ በሙሉ የፓወር ባንካችንን በዚህ መሰረት ነቅለናል ማለት ነው። እንደዚህ ፓወር ባንካችን ነው። አዋራዎች አሉ ምናምን ውስጥ ላይ ምን እንዳይመስል ውስጡን ለብቻ እንመለከታለን ማለት ነው። እሺ በመቀጠል መመልከት አለብን የማስበው እዚች ጋር ትገኝ ክብ ነገር አለች። እቺ ምንድናት ካላችሁኝ
ሲሞስ ባትሪ ትባላለች። ሲሞስ ባትሪ እንዴት አድርገን እናውጣት? ስለዚህ እንዴት አድርገን እናውጣለን? እንደዚህ አድርገን ልቀቅ አድርገን ቀስ አድርገን እናውጣታለን። ይሄ ሲሞስ ባትሪ ብለን እንጠራዋለን። ሲሞስ ባትሪ ብለን እንጠራዋለን። ምንድነው ጥቅሙ? በዋነኛነት 3 ቮልቴጅ ነው። ሊቲየም ናት ስሪቷ። ምንድነው ጥቅሙ? በዋነኛነት ይሄ ልክ ኮምፒውተራችንን ስንከፍት ባዮ ሲስተም አለ። አንድ የሱን ሲስተም ነው። ሁለተኛ ግን ትልቁ ስራው ኮምፒውተራችን ላይ ታይም፣ በተለይ አሁን ልክ ኮምፒውተራችንን ሽዳውን አድርገን መልሰን ስከፍተው ሰዓቱ ባለበት ከቀጠለ ሲሞስ ባትሪያችን አሪፍ ላይ ናት ነው። ግን ሽዳውን አድርገን በምንከፍትበት ጊዜ ሰዓቱና ቀኑ በስነ ስርዓት ማኔጅ ማድረግ ከሆነ የምን ችግር አለ ይባላል? ሲሞስ ችግር አለ ብለን እናስቀምጣለን። የዚች ችግር ነው ማለት በየጊዜው ቀን የሚቀያየርብን ከሆነ ዲስክቶፓችንን ስንከፍት ቶሎ ቀን የሚቀያየር ከሆነ ችግሩ ምንድነው? የዚች እቺን መቀየር ትንሽ አርካሽ ነው፣ ያን ያህል ውድ አይደለችም። እቺን ቀይሮ እቺን ነቅሎ በዚች ብቻ መተካት ነው። ላይክ ባትሪ ናት። አገልግሎቷ ያ ነው ማለት ነው። ኦኬ ሌላኛው የምንመለከተው ነገር ቺፕ ሴት ትባላለች። ዋነኛው አገልግሎቷ ምንድነው? ሜን ኮንትሮል ሲስተም ነው። በአጠቃላይ ማዘር ቦርዳችንን ሲስተሙን ኮንትሮል ማድረግ ሲሆን በዋነኝነት ጥቅሙ ኮምፒውተራችን ላይ ያሉ ኮሚኒኬሽኖችን አጠቃላይ ኮሚኒኬሽኖችን አንደኛው ክፍል ከሌላኛው ክፍል ላይ ለምሳሌ ሲፒዩአችን ከራም ጋር ኪቦርዶች ኢንፑት አውትፑት ሁሉ ኮሚኒኬት እርስ በእርስ እንዲያደርግ የምታደርገው ክፍል ናት። ቺፕ ሴት እንላታለን ማለት ነው። በዋነኝነት ኮንትሮል የምታደርገው ዳታ ፍሎ ነው። በሲፒዩ በራማችን ሲፒዩአችን እዚህ ውስጥ አለ፣ ስቶሬጃችን አለን እና ሌሎች ኢንፑት ዲቫይሶች አሉ እዚህ ጋር ያሉት። ከእነሱ መካከል ሚኖሩን የዳታ ዝውውር ላይክ ለምሳሌ ፍላሽ ሰክተን የሆነ ፋይል ኮፒ ስናደርግ ያ ፋይል ሙቭ እንዲያደርግ ከአንደኛው ክፍል ወደ ሌላኛው ክፍል ሙቭ እንዲያደርግ የሚያደርግልን ኮሚኒኬሽን ክፍላችን ነው ማለት ነው። የምትገኘው ቺኛዋ ናት። ከዚች ስር ነው የምትገኘው። እንዴት ነው የምናገኛት? እንደዚህ አድርገን ማለት ነው። ይታይ ከሆነ እቺን ፕረስ አድርገን ዝቅ አድርገን እንደዚች ወደ ጎን እናደርጋትና ወደዚህ በኩል እናገኛታለን ማለት ነው። ይሄ ክፍል ነው ቺፕ ምንላት ክፍል ማለት ነው። እቺ ክፍል ቺፕ ሴት ይባላል። አጠቃላይ ኮምፒውተራችን ኮሚኒኬሽን ክፍሏ የሚሰራው እዚችኛዋ ክፍል ውስጥ ነው። አጠቃላይ ኮሚኒኬሽኑ የሚሰራው በዚህ ክፍል ነው። ቺፕ ሴት ትባላለች ማለት ነው። ኦኬ ሌላኛው እዚህ ዛሬ ስለ ማዘርቦርድ ነው ያየን ያለነው አጠቃላይ እና ሌላኛው የምናየው እነዚህ የሚታዩት መስመሮች አሉ። ምንድን ናቸው? እነዚህ በተለምዶ ኤክስፓንሽን ስሎት ተብሎ ይጠራሉ። ኤክስፓንሽን ስሎት ተብሎ ይጠራሉ። ምንድነው ጥቅማቸው? ወይንም ፕሪፌሪያል ኮምፖነንት ኢንተርኮኔክት ኤክስፕረስ እንላቸዋለን። ምንድነው? እነዚህ ሎንግ ኮኔክተሮች በዋናኝነት ጥቅማቸው ማዘርቦርድ ላይ የሚገኝ ሲሆን ጥቅሙ ኤክስትራ ሃርድዌሮችን ከኮምፒውተራችን ጋር ለማገናኘት ኮምፒውተራችን ተጨማሪ ሃርድዌር ካስፈለገው ከኮምፒውተራችን ጋር ለማገናኘት እንጠቀመዋለን ማለት ነው። ይሄን ኤክስፓንሽን ስሎት ማለት ነው። ስለዚህ ምንድነው ጥቅሙ? የተለያዩ ኮምፖነንቶችን እንጨምርበታለን ማለት ነው። እዚህ ላይ ኬብሎች አሉት። ከዚያ ኮምፖነንት ጋር ቤት በኩል ነው ኮምፖነንቶቹ የሚገቡት። ይሄው እዚህ ጋር እነዚህ ተነካይ ናቸው። ከነዚህ ጋር ላይ አሁን ምን አይነት ኮምፖነንት ሊገባ ይችላል ብለን ካሰብን
በተለምዶ ግራፊክስ ካርዶችን ግራፊክስ ካርድ አድ ማድረግ ከፈለግን እነዚህ በዚህ በኩል ተነቃይ ናቸው። እያንዳንዱ ስሎት ለየብቻ እየነቀልን እዚህ ጋር መሰኪያ ያለው እዛ መሰኪያ መሰረት 4 2 3 4 5 ኤክስትራ እንትኖችን ይቀበላል። ላይክ ግራፊክስ ካርዶችን የዋይፋይ ካርድ ዴስክቶፕ ለአብዛኛው ዴስክቶፕ ዋይፋይ አይቀበልም እና እንዲቀበል ኤክስተርናል ዲቫይሶችን እዚህ ጋር አድ በማድረግ በዚህ በኩል ኬብል እዚህ ጋር ሰክተን እንጠቀማለን። ሳውንድ ካርዶችን ተጠቅመን እዚህ ጋር ኤክስተርናል እንትኖችን በዚህ በኩል ተጠቅመን አድ ማድረግ የምንችልበት የማዘር ቦርዳችን ክፍል ነው ማለት ነው። እሺ ሌላኛው የምናወራው ስለዚች ነው። እቺ ከአረንጓዴዋ ወደዚህ ያለችው ምን ትባላለች? ባዮስ ብለናት እንጠራለን። ባዮስ ብለን እንጠራለን። ምንድነው ጥቅሟ? ልክ እንደ ሜሞሪ ናት። ስሞል ሜሞሪ ቺፕ ናት እና ሜሞሪ ናት። ማዘር ቦርዳችን የምትገኝ ዋነኛው አገልግሎቷ ምንድነው? ዋነኛው አገልግሎቷ ይሄ ልክ ኮምፒውተራችንን ፓወር ኦፍ አድርገን ስንከፍተው ስታርታፕ ያለው ፓርት እሷ ናት ኮንትሮል የምታደርገው ማለት ነው። ስታርታፕ ሶፍትዌር ናት ኮምፒውተራችን ማለት ነው። በዋነኝነት ጥቅሙ ምንድነው? ፓወር በተንን ስንነካ ኮምፒውተራችንን ስታርት በሚያደርግበት ጊዜ ያንን ኮንትሮል የሚያደርገው ሃርድዌር ፓርታችንን ቼክ ያደርግልናል። በስነ ስርዓት ፕሮፐርሊ እየሰራ መሆኑን ኮንትሮል የምታደርግልን እቺኛዋ ክፍል ናት ማለት ነው። ኦፕሬሽን ሲስተማችን ላይክ ዊንዶዋችን ሚሞሪው በስነ ስርዓት ሎድ ያደርጋል ይለውን አጠቃላይ የሲፒዩ ራም ስቶሬጃችን በስነ ስርዓት ፕሮፐርሊ እየሰራ ነው አይደለም የሚለውን የሚያጠንልን ክፍል ነው ማለት ነው። እቺ ምን ብለናት እንጠራለን? ባዮስ ብለናት እንጠራለን ማለት ነው። ሌላኛው ደግሞ እዚች ጋር አረንጓዴ ነገር ትታያለች። እቺ ባዮስ ሪሴት ናት። ባዮስ ሲስተማችን ሪሴት ለማድረግ ነው። ይሄ ብዙ ጊዜ የሚያጋጥመን እንትናችን ለምሳሌ ይሄ ቡት ሲስተማችን አለ። ልክ ኮምፒውተራችን እንደከፈትን F1ን ስነካ ወደ ብሉ ስክሪን እንትን ውስጥ ይከተናል እና ያን ክፍል አንዳንድ ጊዜ በስህተት በፓስወርድ እንዘጋዋለን እና እቺን ባዮስ ሲስተማችንን ሪሴት ለማድረግ ታገለግለናለች ማለት ነው። ልክ ኮምፒውተራችንን እቺን ነቅለን ኮምፒውተራችንን በምንከፍትበት ጊዜ ሪሴት ያደርገዋል ማለት ነው። ምናልባት በፓስወርድ ተሳስተን ዘግተን ቢሆን እቺን በመንቀል ሪሴት ያደርግልናል ማለት ነው። እቺም የራሷ ሆነ አገልግሎት አላት። ዝም ብላ የተቀመጠች ነገር አይደለችም። ሪሴት ባዮስ ሪሴታችን ናት ማለት ነው። እሺ ተማሪዎች ለዛሬ የነበረን የላብ 2 የተግባር ልምምድ ይህንን ይመስል ነበረ። በቀጣይ አዲስ ከዚሁ ከኮምፒውተር ላብ ክፍል ጋር የተያያዘ በሌሎች ክፍሎች ጋር እንገናኛለን። የቀደመው ባለፉት ፓርት 1 ክፍሎች ካመለጣችሁ ሊንኩን ከታች አስቀምጥላችኋለሁ። ገብታችሁ ተከታተሉን። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሰላም ቆዩ።